ሀይ ጋይስ እንግዲህ ይህን ይመስላል ሮመዳንዬ ማለት ነው። በሰላም ልናሰናብተው ነው። እውነት ለመናገር የዘንድሮ ሮመዳን ቶሎ ነው ያለቀው። እንደ እስከ ዛሬው እኔ ብዙም ያው ስራ ቢዚ ነበርኩ፣ ግን የእንትኑ የጾሙ ድባብ ሳይሆን በቃ ቤቱን የማሳደስ ድባብ በሮመዳን ውስጥ ስላደረጉትኝ ከዛ በፊት ነበር መታደስ መስተካከል የነበረበትኝ። ሁሉንም ነገር እየቀያየሩ ስለነበር ስራ ትንሽ በዝቶብኝ ነበር፣ ግን እግዚአብሔር ይመስገን የጾሙ ሰዓት ግን ብዙም አንድ ወር የተጾመ ራሱ አልመሰለኝም። ያኔ ስራው እየጾሙ የስራው ያኔ አልከበደኝም። በቃ እኔ የከበደኝ መሰላችሁ ቤቱን በስመ አብ በየቀኑ መስኪን ቀደና የሚያወጡትኝ አንድ ጎደል አንደኛው ሲሰሩ አንደኛው ሲመጣ አንደኛው ሲሄድ ምን ልበላችሁ፣ ጽዳቱ ከባድ ነው በጣም። እና እንግዲህ ዛሬ ደግሞ እንደምታዩት ፈጣይር እየሰራሁኝ ቪዲዮ እያደረኩላችሁ ነው። እንግዲህ ፈጣይር ጅቡን እንግዲህ አማርኛ ጠፋብኝ መሰለኝ፣ ጅቡን አልኩኝ። ከዛ ስሙን ራሱ ቀየርኩኝ እኮ ክራፍት ጅቡን ክራፍት እጂ 4 ማዕዘኗ 3 ማዕዘኗም ትሆናለች። እሱን ነው የምጠቀመው። 3 ጎን አድርጌ እንግዲህ ከዳመጥኩ በኋላ እንደምታዩት እየከፋፈልኩት ነው። ያው ግን ከቻላችሁ አንድ መልክ ማለቴ ሳይዙ አንድ አይነት ሳይዝ ቢሆን ደስ ይላል። እኔ ከፍና ዝቅ አድርጌዋለሁ፣ ትልቅና ትንሽ አድርጌዋለሁ። ጅቡ ነው እንግዲህ ይሄን ይመስላል። ከ4 ወይም ከ3 እያደረኩኝ እንደምታዩት እንደርድሬዋለሁ ማለት ነው። ከደረደርኩ በኋላ ነው ራሱ እየቀረጽኩላችሁ ያለሁት። በአንድ እጅ ስልክ በአንድ እጅ ለመስራት ስለማይመች አሁን ደግሞ ጠቅልዬ ጨርሼ ወደ ፍሮን ላስገባ እንደዚህ ጃይዝ አድርጌዋለሁ ማለት ነው። ከነገራችን ላይ እንቁላል መጠቀም ትችላላችሁ፣ መቀባት ወይም ወተት ቀብታችሁ ከዛ ስምስም እንግዲህ ጥቁር አዝሙድም ሆነ ስምስም ቤት ያለውን ቤት ያፈራውን መጠቀም ትችላላችሁ። እኔ እንግዲህ ቤት ያፈራውን ስምስም የተጠቀምኩትን ጥቁር አዝሙድም አለ፣ ግን የኛውን ብዙ ጊዜ ስለሚጠቀሙ ደስ ስለሚላቸው ይሄኛውን ነው ያደረኩትኝ። እንደምታዩት ወተት ነው የቀባሁት። እንግዲህ እናንተ ደግሞ እንቁላል አስኳሩን እሱን መተታችሁ መቀባት ትችላላችሁ ማለት ነው። ሮመዳን እንግዲህ እኔ ምግብም ጽዳትም ራሴ ነኝ። ያው ምግቡ ያን ያህል ባይከብደኝም ግን የጽዳቱ ዘንድሮ በስመ አብ ብቻ ከባድ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ከጾም ጋራ ትንሽ ከበደና እዚህ ደግሞ እንደምታዩት እንግዲህ ሻወርማ እንግዲህ ቅድም ያሳየኋችሁ ፈጣይሬን አብስየዋለሁ ማለት ነው። እናንተ ካላችሁ የበካሁን ዘይት መጠቀም ትችላላችሁ። እኔ ግን ስለሌለ አልተጠቀሙ። እንደዚህ በስሎ ከወጣ በኋላ የበካሁን ዘይት ንፍት ምናት ብታደርጉበትኝ የበለጠ ውበቱ ያምራል ማለት ነው። እንግዲህ አውጥቼ ጨርሼ ሳህን ላይ ደርድሬያለሁ እንደምታዩትኝ። እውነት ለመናገር ይሄ እንትኑ ምንድን ነው የሚባለው የቅቤ ሆኖ በበካህ እኮ አለ። እሱ ካለ በጣም አሪፍ ነው። ትኩሱን እሱን እርጭት ተደርጉትኝ ቆንጆ ይሆናል ማለት ነው። እዚህ ደግሞ እንግዲህ እንደምታዩት ሾርማውን ቆራርጬ አዘጋጅቼ ሳህን ላይ ጃይዝ አድርጌ እንግዲህ ፈጣይሩ ደግሞ እንዳይቀዘቅዝ እንዳይበርድ ወይም እንዳይደርቅብኝ በላስቲኩ ገዝድር ሳህን ጋር ካደረኩ በኋላ በገዝድር ሸፍኘዋለሁ ማለት ነው። እንዴት ነው? እንዴት አሳለፋችሁ ግን እናንተ ጋር ሮመዳን? እኔ ጋር እምላችሁ መዞር አልችልም፣ በቃ ላይ መግባት አልችልም። ሰዓቱ ምንም የለኝ፣ ሰዓት የለኝም። እዚህ ደግሞ ጌማት እየሰራው ነው። ከነገራችን ላይ ጌማት መስራት የማትችሉ ሰዎች ማለት ነው በጣም ቀላል ነው። እኔ ብዙ ሰዎች በቃ ምንም አይነት ነገር አያቅተንም፣ ጌማት ግን እምቢ ብሎን ቀረ ይላሉ። እኔ ደግሞ ኖርማል እኔ ቀለል ያለ ነገር ነው እምቢ አይለኝም። እቤት ራሴ አዘጋጅቼ እንኳን ዱቄቱ የተዘጋጀው ቀርቶ እኔ ራሴ ዱቄቱን ዝም ብዬ ምናምን ለበን እንትን ዘባዴ አድርጌ ስኳር አድርጌ ምናምን ተጠቅሜ ቆንጆ ነው የሚሆንልኝ። እና እዚህ ደግሞ ሾርባ ነው መቀን እዚህ ደግሞ እንግዲህ ይሄ እንደዚህ ብሎ አእምሮ ደምቆ ፏ ድምቅ ብሎ የመጣው ምን እንደው ታውቃላችሁ? ቀንቡርስ እግዚአብሔር ነው። እኔ ቀንቡርስ ነው የምለው ሲጀመር ስለማይመቸኝ፣ ግን እዚህ ላይ አረካቱ ምናምን ያው ቆንጆ ምግብ ይመስላል። ያው እንደምታዩት እነሱ በጣም ነው የሚወዱትኝ። እንደውም አሳ ጋር አይደለ እንደሚወጣው ለምን አትበይ የሚሉኛል ማለት ነው። ምን ችግር አለው? ኖርማል እኮ ነው። ውሃ ውስጥ አይደለ እንደሚወጣው ሌላ ነገር አይደለም እኮ ይሉኛል። እንደዚህ ሀረካት በሀረካቱ ነው ሲታይ ግን ቆንጆ ይመስላል።
ለማንኛውም እንግዲህ እንደምታዩትኝ ምን ነበር ስሙ ጠፋብኝ በአረበኛው። ኧረ ወይኔ እንግዲህ ስሙን እራሳቸው ወቁት። ቅንቡት ስላችሁ ይገባቸዋል። እሱ ነው። ይሄ ደግሞ ግን አያምርም። ይኸው እንደምታዩትኝ አሳምቡሳ፣ የጅቡን አሳምቡሳ፣ የስጋ አሳምቡሳ በዘይት የተጠበሰና በፍሮን የበሰለ ነው። በፍሮን የበሰለ ለሰውየው፣ ይሄ የስጋው አሳምቡሳ ነው። ያኛው ደግሞ የጅቡን፣ ይሄኛው ለሰውየው ነው፣ ፍሮን ውስጥ ነው። ይሄ ደግሞ ስኳር ያልገባበት ለሰውየው ማለት ነው። እንግዲህ ሰውየው ስኳር ስላለበትኝ ስኳር ያለበት ነገር አይጠቀምም፣ ወይም ዘይት የበዛበት ነገር አይጠቀምም። ለልጆቹ በዘይት ይጠበሳል፣ ለሰውየው ደግሞ ፍሮን ውስጥ ነው ማበስለው። ጌማቱም የእሱ ስኳር የለውም ወይም ማር አይገባበትም። ኖርማል ዝም ብሎ ጌማቱ ነው። በሾርባ ይበላል ማለት ነው። ሾርባ ውስጥ ይከተውና እንደዛ ነው የሚጠቀመው ሰውየው ስኳር ስላለበት። እንግዲህ እንደምታዩት ይሄን ይመስላል። አቤት ሙያ፣ አቤት ሙያ። ቁም ነገር ነው የምላችሁ። ግን ራሴ ሰርቼ ቤት አብድቼ ሰርቼ ራሴ ሶፍራ ጋር ወስጄ አሁን ይሄ ኩሽና ውስጥ ጃሂዝ ያኔ ምን ቀረ ምን አልቀረ እያልኩ እያስተካከልኩ ነው። ገብቷችኋል? ከዛ በኋላ ነው ወደ ሶፍራ የምወስደው። እና ብቻችሁን ስትሆኑ በተለይ አረቦቹ አያግዙ ሲሉ ከባድ ነው። ምን ረስቼ ይሆን ምን ቀርቶ ይሆን ብቻ ትንሽ ከበድላል። እንግዲህ እንደምታዩትኝ ሶፍራው ጋር ወስጄ በእንደዚህ አይነት ሁኔታ ፏደ ቀርግ ያለውኝ መኝታ ክላሴ ተቀይሮ ላችኋለሁ። ይሄ ቤቱ እንግዲህ እንደ አዲስ ፋፈች ብሎ ፈርሻ ምናምን ገብቶበታል። ይሄኛው ፈርሻ እየቆየ ፈርሻ ነው፣ አሳጥበን ሆኖ አዲስ ፈርሻ ገብቷል ማለት ነው። እሱ ደግሞ ለበዓል ተብሎ ተጠቅሎ ተቀምጦ ኖራችኋለሁ። እንግዲህ ይሄን ይመስላል ቤታችን። እውነት ግን ማለት ነው ፈጣሪ ሆይ ልመርቃችሁ። አያችሁት? ይህ አዲስ ፈርሻ ነው። ልመርቃችሁ። አዎ ልመርቃችሁ። ቁም ነገር ሰላም ያለው የእረፍት እንጀራ እግዚአብሔር ይስጠን ለስደተኞች። እንደዚህ ያማረ የደመቀ በፍቅር የተሞላ ቤት ይስጠን። አሜን 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 አሜን። የተጠቀለለ ማሳያችሁ ፈርሻ ነው፣ አዲስ ፈርሻ ለመቀየሪያ ማለት ነው። በቃ ምን ልበላችሁ፣ ሙሉ ለሙሉ ቤቱ ሁሉ ነገሩ ነው የተቀየረው። የእኛንም ህይወት እንደዚህ ቀይረው ነው ያልኩት። እንግዲህ ደግሞ ረስቸው አይኔ ነገር በሉ። ላይክ ሰብስክራይብ አድርጉ እንዳረሱ አደራ።